አዶናይ ምንድነው ያደረገው? ሰይፉ ላይ መጥቶ ራበኛ ያለው አርቲስትን መኪናና 10 ሚሊዮን ብር እንዲሸለም አድርጎታል። ሁላችሁም ደጋግ ኢትዮጵያውያን ይህን ቪዲዮ ሜንሽን እያደረጋችሁ ለአዶናይ አድርሱልኝ። አዶናይ ደግሞ ይህ ቪዲዮ እንደደረሰ ማብራሪያ እንደምሰጥ ተስፋ አደርጋለሁ። 10 ሚሊዮን ብር ተዋጣ፣ መኪና ተሸለመ የሚባለው ነገር በሙሉ ውሸት ነው። ብሔራዊ ቲያትር ላይ በተደረገው ፕሮግራም ምን ተደረገለት የሚለውን ማየት የምትፈልጉ ከሆነ እኔ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሁሉም ነገር ተለቋል። አይደለም 10 ሚሊዮን 1 ሚሊዮን የሞላ ገንዘብ አልተዋጣም። ውጭ ሄዶ መታከም አለበት። ብዙ ነገር ያስፈልገዋል። ይሄ ቪዲዮ መሰራቱ የቪዲዮ መሰራጨቱ ሰዎች ገንዘብ ተዋጥቶለታል ብለው እንዳያግዙት ያደርጋልና እባካችሁ እንደዚህ አይነት ቪዲዮ ከመስራት ተቆጠቡ። በጣም ብዙ የሚያስፈልገው ነገር አለ። ዶሎቢያ ፊልም የነግሩም ኤርሚያስ ፊልም ማለት ነው በሚቀጥለው ሳምንት ይታያል። ለዚሁ አርቲስት ገቢ ማሰባሰቢያ ማለት ነው። ስለዚህ በዚህ ሁኔታ ውስጥ ገንዘብ ተዋጥቶለታል እያሉ ወሬ ማሰራጨቱ ሰዎች እንዳያግዙት ያደርጋልና አዶናይ ይህንን ነገር ሰምቶ ምላሽ እንዲሰጥ ሁላችሁም ለአዶናይ ኮፒ ሊንክ ያደረጋችሁ ሜንሽን አድርጉልኝ።